ሰላም ጤና ይስጥልን ተመልካቾቻችን የሚያዝያ 20 2018 ዕለተ ማክሰኞ የኤሚስ ዕለታዊ ዝግጅታችን ጀምሯል። አብራችሁን ቆዩ። ተመልካቾቻችን በዛሬው የኤሚስ ዕለታዊ ዝግጅታችን ጦርነትና የኑሮ ውድነት የሚያሰቃየው ሕዝብ በሚል ርዕሰ ጉዳይ ውይይት እናደርጋለን። መረጃዎችንም እንለዋወጣለን። ፋሲል ዓለም ከኔዘርላንድ አምስተርዳም፣ እኔ ጴጥሮስ መስፍን ከዋሽንግተን ዲሲ ኤሚስ ስቱዲዮ ነን። በቴክኒኩ ሱራፌል ዛዙ አብሮን ቆይታ የሚያደርግ ይሆናል። ፋሲል እንኳን ደህና መጣ። እንግዲህ በዛሬው የኤሚስ ውይይታችን የምናነሳው ዋና ርዕሰ ጉዳይ እንዳለ ሆኖ ከዛ በፊት በቅድሚያ ወደ ያዝናቸው የተወሰኑ መረጃዎች እናልፋለን። በነገራችን ላይ ተመልካቾቻችን የኤሚስ የዜና ስርጭታችን ቀደም ብሎ በመታሰቢያ ቀጸላና በደረጀ ሀብተወልድ አሁናዊ መረጃዎች በየቀኑ ጧት ላይ እየቀረበ ይገኛል። እሱን የተከታተላችሁ እንደሆነ ተስፋ እናደርጋለን። ከዛም በተጨማሪ በመረጃዎቻችን ወደ እናንተ የምንደርስ ነው የሚሆነው። ከዚህም ከኤሚስ ቀጥታ ዩቲዩባችን ባሻገር በቲክቶክ፣ በቴሌግራም እና በፌስቡክ አካውንታችንም እንደዚሁ መረጃዎችን የምናጋራ ስለሆነ እነኚህን ገጾቻችንን በመከተል አብራችሁን እንድትሆኑ ለሌሎችም እንድታጋሩ ግብዣ እናቀርባለን። በዩቲዩብ ቪዲዮ በሚተላለፍበት ከስር ሊንኮቹ የሁሉንም ገጾቻችንን የምታገኟቸው ይሆናል። የተወሰኑ መረጃዎችን ላቅርብ። ፋሲል፣ ዛሬ እንግዲህ ከያዝናቸው መረጃዎች አንዱ የትምህርት ሚኒስቴር አሁን ወሩ የሚገኘው ሚያዝያ 20 2018 ላይ ነው። በ2019 ተጠናቀው ስራ ይጀምራሉ የተባሉ 1452 ትምህርት ቤቶች ሊገነቡ ነው ሲሉ መግለጫ አውጥቷል። ይህንን ተከትሎ እንግዲህ ትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከ6 ቢሊዮን ብር በላይ በሆነ ወጪ 1452 የቅድመ አንደኛ ትምህርት ቤቶች ሊገነቡ እንደሆነ ነው ያስታወቁት። በአጭር ጊዜ ውስጥ እንግዲህ አጭር ጊዜ ማለት አሁን ካለንበት ከሚያዝያ አንስቶ እንግዲህ መስከረም ወር ላይ በ2019 ለትምህርት ዝግጁ ይሆናሉ ነው የተባለው። የሚሳካ ከሆነ እጅግ በጣም ከፍተኛ ቁጥር ነው። ምናልባት እንግዲህ ከዚሁ መንግስት ለምርጫ ከሚያደርገው ዘመቻ ጋር እንዳይያያዝ ነው እኔ በግል ያለኝ ስጋት። ከተሳካና እንዳሉት በ2019 መስከረም ላይ ስራ የሚጀምሩ ከሆነ በዚህ 87120 ህጻናትን ትምህርት ቤት እንዲገቡ እንደሚያደርግ ነው እየተነገረ ያለው። ሌላኛው መረጃ ከነዳጅ እጥረት ጋር በተያያዘ ነው። ከፍተኛ የሆነ የነዳጅ እጥረት ተከስቷል። ይህ እንግዲህ አዲስ ሳይሆን ለተከታታይ ሳምንታት የኢራን ጦርነት ከተጀመረ ጀምሮ የቀጠለ ነው። በኢትዮጵያ ውስጥ ደግሞ ለበርካታ ጊዜያት ምናልባትም ለ2 ዓመት በላይ ከኮንትሮባንድ ንግድና ህገወጥ የሆነ እንቅስቃሴ ጋር በተያያዘ ከፍተኛ የነዳጅ እጥረት አለ። በዚህ በኩል ከፍተኛ የምዝበራ ወንጀሎች እየተፈጸሙ እንደሆነና መንግስት እያጣራባቸው እንዳለ ነው እየተገለጸ ያለው። በተለይ በቅርቡ ከሳምንት በፊት ወደ 1232 ሊትር የሚያህል ነዳጅ በህገወጥ መልኩ ማደያዎች ላይ በትንንሽ ፕላስቲክ ኮዳዎች ተቀድቶ በአማራ ክልል ሲዘዋወር መያዙን ነው መንግስት ከዚህ በፊት የተናገረው። እንግዲህ እንደዚህ ያሉ መረጃዎች በስፋት እየወጡ ነው። በሰው በሰልፍ ላይም ረጅም ጊዜ እያጠፋ የሆነ እንደሆነ ይነገራል። በውይይታችን ላይ በስፋት ስለምናነሳው ለዛ አሳልፈዋለሁ ይህንን መረጃ። ሌላው መረጃ ኢትዮጵያን ኢንሳይደር ትላንት ያጋራው መረጃ ነው። ደህንነት በሳይበር ደህንነት ኃላፊዎች ላይ እስከ 10 ዓመት የሚደርስ ጽኑ እስራትን ቅጣት የያዘ አዋጅ በፓርላማ ሊቀርብ እንደሆነ ነው መረጃው የሚያሳየው። የቁልፍ መሰረተ ልማት አገልግሎት እንዲቋረጥ፣ እንዲስተጓጎል፣ ተአማኒነቱን እንዲያጣ ወይም ምስጢራዊነቱን እንዲጋለጥ የሚያደርግ ወንጀል ሆን ብሎ እንዲፈጸም ያደረገ የሳይበር ደህንነት ኃላፊ ወይም ሰራተኛ ከ7 ዓመት እስከ 10 ዓመት በሚደርስ ጽኑ እስራት እንዲቀጣ የሚያደርግ አዋጅ ነው እንግዲህ ለፓርላማው በረቂቅነት ይቀርባል የተባለው። በተለይም ከቅርብ ጊዜ ወዲህ ብዙ ነገሮች ወደ ዘመናዊ ቴክኖሎጂ እያመሩ በመምጣታቸው የሳይበር ደህንነትን ማስጠበቅ አስፈላጊ ሆኗል የተባለው። ከዚህ ጋር በተያያዘ ሰራተኞች ጋር የሚኖረውን የስነ ምግባር ችግር ለመቅረፍ እንግዲህ አንዱ ጠንካራ ህግ ነው ብለዋል።
ምናልባት ፋሲል በተለያዩ መረጃዎች አንተም ሰምተኳል ብዬ አስባለሁ። ከዚህ ባሻገር ደግሞ ተገልጋዮች በኢትዮጵያ ባሉ የመንግስት ባንኮች በተለይ በዋነኛነት በንግድ ባንክ ላይ እምነት መጣል የማይችሉበት ሁኔታ ከጊዜ ወደ ጊዜ እየጨመረ መጥቷል። የግል አካውንታቸውን ከዚህ በፊት ይቀርቡ የነበሩ ክሶች የግል አካውንታቸው ላይ ያለ የገንዘብ መጠን ለአጋቾች እየተነገረ አጋቾች በዚህ ባንክ ላይ ይህን ያህል ብር አለ የሚል ነገር እየተነገረ ሰዎች ይዘረፋሉ ነው። አሁን ደግሞ ከዛም አልፎ የሰዎች የግል ትራንዛክሽን አደባባይ ላይ ወጥቶ በፌስቡክ እና ማህበራዊ ሚዲያዎች እንደ ቲክቶክ፣ ዩቲዩብ የመሳሰሉ ገጾች ላይ የሚለጠፍበት ምንም አይነት የፋይናንስ ደህንነትና ዋስትና የማይሰጥበት ሁኔታ ነው የተከሰተው። በተለይ የፍሮንት ዴስክ ላይ የሚሰሩም እንዲሁም የደንበኞችን የሂሳብ እንቅስቃሴ መመልከት የሚችሉ ሰዎች በሙሉ ይህንን ነገር ምንድነው የገንዘብ ዝውውር ደህንነትን ሕግ በሚጥስ መልኩ አደባባይ ላይ የሚያወጡበት ነገር በአንድ በኩል ለሌቦችን ለማጋለጥ ጠቃሚ ነው ቢባልም በሌላ በኩል ደግሞ የዜጎችን ደህንነት የመጠበቅ ጉዳይ ላይ ግን ከፍተኛ ስጋትን የሚጭን ነገር ሆኖ እየተጠቀሰ ነውና በዚህ በኩል እንግዲህ ባንኩ ላይም እነኚህን አይነት እንቅስቃሴ ውስጥ ያሉ ሰዎች ላይ እርምጃ የሚወስድበትን ወይም ህጉን የሚያጠብቅበትና የደንበኞችን ደህንነት የሚያስጠብቅበትን ነገር ተመሳሳይ ህግ ረቂቅ ይቀርባል ተብሎ ይጠበቃል። እንግዲህ ንግድ ባንክ ለረጅም ጊዜ የሚተማመኑበት ባንክ የሚል ማስታወቂያ ነበረው። ያ ማስታወቂያ ግን በተግባር ደንበኞችን ወደ ማስተማመን መሸጋገር ያለበት ይመስለኛል። ፋሲል በአንተ በኩል ያሉ መረጃዎች ካሉ ወደ አንተ ልለፍ። ሁለት መረጃዎችን ያክል፣ አንደኛው በሰሞኑን በተደጋጋሚ ሚዲያ ላይ ስናቀርበው የነበረው የአዲስ ስታንዳርድ ሚሊዮን በየነ በዛሬው ዕለት መለቀቁን አዲስ ስታንዳርድ አስታውቋል። ሚሊዮን ከ2 ሳምንት በፊት ነበረ ማንነታቸው ባልታወቁ ሰዎች ታፍኖ የተወሰደው። ያለበት ወይም የነበረበት ቦታ አይታወቅም። ግን ሚዲያው ዛሬ እንዳለው ከአዲስ አበባና ከአዲስ አበባ ውስጥ ታስሮ እንደቆየ ነው የተነገረው። ከዛ እነዚሁ ኃይሎች ለቤተሰቡ አምጥተው ማስረከባቸውን ነው የገለጸው። ሰሞኑን የዓለም አቀፉ የጋዜጠኞች ድርጅትን ጨምሮ የተለያዩ የሰብአዊ መብት ተቋማትና የፖለቲካ ፓርቲዎች ሚሊዮን እንዲፈታ መግለጫዎችን ወይም ጥሪዎችን አቅርበው ነበረ። እንግዲህ ሚሊዮን ፍርድ ቤት ሳይቀርብ ነው የተለቀቀው። ማን እንደያዘው እንዴት እንደተያዘ የሚታወቅ ነገር የለም። ሚዲያውም ለደህንነቱ ሲባል ምናልባት አስፈላጊ ከሆነ ወደፊቱ ዝርዝር መረጃ ልንሰጥ እንችላለን ብሏል። ያው ካሜራ እንደሚታየው በታፈነበት ወቅት ነው የድርጅቱ ካሜራ የቀረጻቸው። እንግዲህ አትሊስት ለቤተሰቡ መለቀቁ ትልቅ ነገር ነው። ምናልባት ተጨማሪ መረጃዎችን አዲስ ስታንዳርድ የሚያወጣ ከሆነ ይዘን እንቀርባለን። በመሀል ላይ ከዚሁ ጋር ተያይዞ በሚሊዮን መታሰርን ተከትሎ እንዲሁም ሌሎች የኢትዮጵያ ጋዜጠኞች መታሰራቸውን ተከትሎ ሰሞኑን ኢኮኖሚስት የተባለው ታዋቂ ጋዜጣ የእንግሊዝ ጋዜጣ በኢትዮጵያ ስለሚካሄደው ምርጫ እና በአጠቃላይ ስላለው የሰብአዊ መብት አፈና አጠር ያለ ነው። አክቹዋሊ እንግዲህ በእነሱ ስታንዳርድ አንድ ገጽ ማለት ትችላለህ ዘገባ ይዘው ወጥቷል። የአብይ አህመድ መንግስት እንዴት መጀመሪያ ላይ ከሰጠው ትልቅ ተስፋ አገሪቱን ወደ የአፈና ስርዓት እንደቀየራት ነው ያተተው። የጋዜጠኞች በየቦታው በየጊዜው መታሰር፣ መታፈን፣ የውጭ ጋዜጠኞች መሳደድ በከፍተኛ ደረጃ እየጨመረ መምጣቱን ነው የገለጸው። ይህን ተከትሎ አሁን የሚካሄደው ምርጫ ተአማኒነት የሌለው እና ዝም ብሎ የስሙላ ምርጫ እንደሆነ ነው ሚዲያው የገለጸው። በነገራችን ላይ ከውጭ ሀገር ሚዲያ ዘገባ ጋር የተያዘ አዲስ ስታንዳርድ ዘኢኮኖሚስት ብቻ ሳይሆን አልጀዚራም ሰሞኑን በኢትዮጵያ ውስጥ እየታየ ያለውን የነዳጅ ከፍተኛ የሚባል የነዳጅ እጥረት ሾፌሮችን አነጋግሮ እንደዚሁ አንድ ዘገባ ይዞ ወጥቷል። ግን በአጠቃላይ የኢኮኖሚስት ያወጣው ዘገባ ኢትዮጵያ ውስጥ ያለውን የአፈና ስርዓት ነው በደንብ የሚያሳየው። እንግዲህ ፒተር አንተም እንደምታውቀው በርካታ ኢትዮጵያውያን እስከዛሬ ድረስ የደረሱበት ሳይታወቅ ታፍነው ነው የሚገኙት። በተለይ የአዲስ አበባ ወጣቶች እነ ገነት አራጌ እና ሌሎቹም እንግዲህ በህይወት ይኑሩ አይኑሩ የሚታወቅ ነገር የለም። ታፍነው ከተወሰዱ በኋላ የት ቦታ እንዳሉ እንኳን አይታወቅም። ሰሞኑን ሚሊዮን በታሰረበት ወቅትም እንደዚሁ የፌዴራል መንግስት የአዲስ አበባ ፖሊስ እና የአካባቢው ዞን ባለስልጣናት ሚሊዮን መታፈኑን እንደማያውቁ የት ቦታ ማን እንዳፈነውም መረጃ እንደሌላቸው ተናግረው ነበረ።
እንዲህ አይነት ነገሮች ተደጋገሙና በቴዲ አፍሮ ጉዳይም እንደዚሁ የፌዴራል ፖሊስ እኛ እንዲህ አይነት እርምጃ አልወሰድንም፣ ስቱዲዮም አልሰበርንም፣ ፕሮሞተሮች የሆኑትን ማህሌትንም አላሰርንም ብሎ ተናግረዋል። እና ይሄንን የሚያከናውነው ማን ነው? የፌዴራል ፖሊስ እውቅና አላውቅም እያለ ነው። በሚሊዮን ጉዳይም አላውቅም ተብሎ ይኸው አሁን ሚሊዮን ተለቋል። አገሪቱ ውስጥ እንግዲህ ሌላ በጣም ጠንካራ የሆነ አፋኝ ኃይል እንዳለ ነው የምትረዳው። እንግዲህ መቼም ይሄ መንግስት አውቅ የሚካሄድ አይደለም፣ ግን ከአጠቃላይ ከፌዴራል ፖሊስ እውቅናዎች የሚካሄድ አፈና እና እገታ እንዳለ ነው የሚያሳየው። ይሄ ደግሞ እንግዲህ አብይ አህመድ መንግስት እስከዛሬ ላለፉት 8 ዓመታት የሚወቀስበትን በደንብ የሚያጠናክር መስሎ ይታየኛል በግሌ። ከዚሁ ጋር ተያይዞ በአዲስ አበባ ውስጥ የቴዲ አፍሮን ሙዚቃ ሰማችሁ ተብለው የታሰሩ ወጣቶች አሁንም አሉ። የካ አባዶ አካባቢ ታስረው የሚገኙ ወጣቶች 20 ሺህ ብር ከከፈሉ እንደሚለቀቁ ተነግሯቸዋል። የዓይን እማኞች እንደገለጹልን ወጣቶቹ ያው የቴዲ አፍሮ ሙዚቃ ሲያዳምጡ የተገኙ ናቸውና አሁን ላይ እንግዲህ ስቲል እስር ላይ ነው የሚገኙት። ገንዘቡን ከከፈሉ ግን እንደሚለቀቁ ተነግሯቸዋል። ልጆቹ እንደነገሩም ከሆነ እነዚህ ናቸው በእኔ በኩል ያሉት መረጃዎች። ፒተር አመሰግናለሁ ፋሲል። ምናልባት እዚህ የመንግስት እኔ አላቅም ወይም አላፈንኩም የሚልበት ነገር ላይ አንድ ሁለት ነገር ብንልበት መልካም ይመስለኛል። ፋሲል መንግስት አምኖ ያውቃል ወይ? አንድ በጣም ግልጽ የሆነ ነገር በተለይ አንዱ የመንግስትን አጀንዳ ይዘው የሚያራግቡ አካላትም መንግስት ምላሽ ሰጥቷል። ስለዚህ መንግስት የሰጠው ምላሽ በቃ ተአማኒ ነው ብለው ፍጹም መንግስትን በዚህ ጉዳይ ላይ እምነት እንድንጥልና በቃ መንግስት እኔ አላየውም አልነካውም ካለ የፌዴራል ፖሊስ መግለጫ አሳማኝ ነው፣ ስለዚህ ራሳችሁ ናችሁ ያፈናችሁት ወይም ደግሞ የበለጠ ህዝቡን ለመቀስቀስ ለማስቆጣት ሆን ብላችሁ አዘርፋችሁ ነው አይነት መረጃዎችን ሲለዋወጡ ያለውና የማን ነው ተአማኒነት የሚኖረው የሚለው ነገር ምናልባት እንደ ጥያቄ እንኳን ከተነሳ ፓተርን ማየት ያለብን ይመስለኛል። ፋሲል ታስታውሳለህ? የከረዩ አባገዳዎች በተገደሉ ጊዜ መጀመሪያው በኦነግ ሸኔ በሚል ነው መንግስት ራሱ መግለጫ ያወጣው። የኦነግ ሸኔ ታጣቂዎች ነበር። ኦነግ ደግሞ ወጥቶ የኦሮሞ ነጻነት ሰራዊት እኛ በዚህ ውስጥ እጃችን የለበትም፣ ዓለም አቀፍ አጣሪ ቡድን ያጣራ ካስፈለገ የሚል ምላሽ ሰጠ። ቆይቶ የኢትዮጵያ ሰብአዊ መብቶች ኮሚሽን ባደረገው ማጣራት በዚህ ግድያ ውስጥ ሌሎች እጃቸው እንዳለበት ታወቀ። እንዲሁም ደግሞ ውጪ ሚዲያ ልዩ የሆነ ኮሬኔገኛ የሚባል ቡድን የኦሮሞ አባገዳዎችን እንደገደለ ዝርዝር ሂደቱን ሁሉ የሚያካትት መረጃ አደባባይ ላይ ወጣ። ያንን ተከትሎ መጨረሻ ላይ በክልሉ መንግስት ስር ይህንን እርምጃ ከህግ አግባብ ውጪ ፈጽሟል የተባሉ ላይ እርምጃ ተወስዷል የሚል አይነት ነገር ለማመንም ከእንደገና ራስንም ለመከላከልም ጥረት ተደረገና በዚህ ሂደት ውስጥ ምንድነው የፍርድ ቤታቸውን አላየንም፣ እነማን እንደነበሩ በግልጽ አልተናገረም። መንግስት የጠረጠራቸውን ሰዎች ገና ነፃነታቸው ይሁን ወንጀለኝነታቸው ያልታወቁ ሰዎችን ፎቶ ለጥፎ አደባባይ ላይ የሚያዋርድ መንግስት በከረዩ አባገዳዎች ግድያ ላይ ግን የተጠረጠሩ ሰዎችንና ስልጣናቸውን ወይም ጉልበታቸውን አላግባብ ተጠቅመዋል የተባሉትን ግን ፊት ለፊት አውጥቶ የተወሰደባቸውን እርምጃ የተፈረደባቸውን ፍርድ ለህዝብ በግልጽ ያላስረዳበት ነው። ሌላኛው የበቴ ኡርጌሳ ጉዳይ ነው። የበቴ ኡርጌሳ ምስክር ባለበት፣ ተመልካቾች ባሉበት፣ ሌሎች ማስረጃዎች በቀረቡበት የኢትዮጵያ ሰብአዊ መብት ኮሚሽን ቅድመ ማጣራት ስራውን ሰርቶ መረጃው እንኳን እንዳይወጣ በተደረገበት ሁኔታ ላይ ታጣቂዎች መተው እንዴት እንደገደሉት ብዙ ምስክሮች በተነገረበት ሁኔታ ላይ የበቴ ኡርጌሳም ተደባብሶ ነው የቀረው። እንደው ሌሎች እልፍ ብዙ ልንቆጥራቸው የምንችል ቢኖሩም እነኚህ ሁሉ ነገሮች እያሉ መንግስትን ያላወቅኩም ስላለ አያውቅም ብለን መውሰድ እንችላለን ወይ? ላለፉት 7-8 ዓመታት ታስረው የቆዩ ሰዎች የሉም ወይ? እንዲሁም የኦነግ አመራሮች በፍርድ ቤት ነፃ ከተባሉ በኋላ ለ2 ዓመት ያክል በአግተው ይዘው አልቆዩም ወይ? በተደጋጋሚኛ በመናቀርባቸው ዜናዎች ላይ ከፍርድ ቤት በነፃነት ወይም ደግሞ ዋስትና መብታቸው ተከብሮላቸው ሲወጡ ከእስር ቤት ላይ ያፈነ ሌላ ቦታ እየወሰደ ለአመታት የሚያቆየው ለወራት የሚያቆየው የፌዴራል ፖሊስና የደህንነት መስሪያ ቤቱ አይደለም ወይ የሚል
ጥያቄ ማቅረብ ያስፈልጋል። በዚህ ሁሉ ሂደት ውስጥ እየካደ ግን ድርጊቱን የሚፈጽም አካል እያለ አሁን ላይ ወጥቶ እኔ ያላደረኩም አላውቅም ስላለ እንደ ጲላጦስ እጁን ታጥቦ ነፃ መውጣት ይችላል ወይ የሚል ጥያቄ መጠየቅ ያለበት ስለመሰለኝ ነው። ምናልባት ፋሲል ወደ ሌላኛው ርዕሰ ጉዳይ ከማለፌ በፊት የምትጨምረው ነገር ካለ? የሚታወቅ ነው ፒተር፣ አንተ በኢትዮጵያ ውስጥ ታዋቂ ሰው ካልሆንክ በስተቀር ወይም ደግሞ ፕሮፋይል ወይም ያንተ እውቅና አነስተኛ ከሆነ ከዛ በኋላ የሚጮህልህ ኃይልም ስለማይኖር መንግስት እንደፈለገ ሊያደርግህ ይችላል፣ ሊገልህ ይችላል፣ ወይም ደግሞ አስሮ ሊያሰቃይ ይችላል። እንደሚራራልህ ሰው ነው የሚወሰነው እንጂ ህጉ እንደሚለው አይደለም። ለምሳሌ አሁን የነገነት አራኪን ጉዳይ በምታይበት ጊዜ የት እንደገቡ አይታወቅም። ህገ መንግስቱ አንድ ሰው ከታፈነ ከተያዘ በ48 ሰዓት ውስጥ ለፍርድ መቅረብ አለበት ይላል። እነሱ ደግሞ የህገ መንግስቱ ጠበቃንን አስጠባቂዎች ነን ይላሉ። ነገር ግን እነዚህ ሰዎች ላለፉት 1 ዓመት ከምናምን የት ቦታ እንደሚገቡ አይታወቅም። ቢያንስ እኮ በህይወትም ከሌሉ ቤተሰቦቻቸው እንዲያርፉ በህይወት የሉም ተገለዋል ወይም የሉም ብሎ መናገር አንድ ነገር ነው። ታስረውም ከሆነ ለፍርድ ቤት አቅርቦ ቤተሰብ እንዲጠይቃቸው ማድረግ ነው። ነገር ግን ብልጽግና እንደዛ ያደርግ በጣም ጨካኝ የሆነ መንግስት መሆኑ እኮ በዚህ ነው የምታየው። ታዋቂ ከሆንክ ግን ይጮህልሃል። አሁን ለሚሊዮን በጣም ስለተጮኸለት ፍርድ ቤት እንኳን ሳያቀርቡት አምጥተው አስረከቡት፣ ለቤተሰብ ሰጡ። ማን ያሰረው አይታወቅም። የአብይ አንድ ባህሪ ምንድን ነው? መንግስት እየመራ በመንግስት ላይ መንግስት መመስረት ይፈልጋል። በጣም የሚገርመኝ አይነት እንትን ያለው መንግስታዊ ስርዓቱን ባይፓስ አድርጎ ወደ ጎን ትቶ ሌላ መንግስት ይመሰርታል። ለምሳሌ የኢኮኖሚ ግንባታውን እኮ በምታይበት ጊዜ እንደዛ ነው። ጀነራል ኦዲተር ምናምን ማይቆጣጠረው የፋይናንስ ተቋም አለው። እሱ ራሱ ብቻ የሚመራው የሚያወጣበት ገንዘብ ያስገባበት ራሱን ችሎ የመንግስት ተቋም ማለት መንግስት ሳይሆን በአብይ አህመድ መዋቅር ስር ያለ እሱ ብቻ የሚመራው ከመንግስት እውቅና ውጭ ሚኒስትሪ ኦፍ ፋይናንስ የገንዘብ ሚኒስቴር የማያውቀውም ጀነራል ኦዲተር የማይመረምረው ተቋም አለው። ይሄ አሁን ቤተ መንግስቱ የሚገነባበት ብትል የአዲስ አበባ ላይ ምናምን እንትን የሚያደርጉት ምናምን ብትል በዚህ ተቋም ውስጥ ነው ያለው። ያኔ ጀነራል ኦዲተሯ በግልጽ ተናግራለች፣ አንቆጣጠረውም ነው ያሉት። ከመንግስት ውጭ የሆኑ ነገሮችን ይሰራል። አሁንም የፌዴራል መንግስት እነዚህ ጉዳዮች እኔን አይመለከቱኝም እያለ ነው። ስለታፈኑ ሰዎች አላውቅም፣ ስለ ቴዲ አፍሮ በቴዲ አፍሮ ላይ ስለተፈጸመው ነገር አላውቅም፣ የቴዲ አፍሮ የስራ ባልደረቦች ስለመያዛቸው አላውቅም ብሏል። ተመልከት፣ አንድ የመንግስት ተቋም ያውም የፌዴራል ፖሊስ ተመልከት፣ በሀገሪቱ ውስጥ ትልቅ ወንጀል ይከላከላል ተብሎ የሚጠበቀው ተቋም አላውቅም ማለት። ስለዚህ ሌላ የሚያፍን ኃይል አለ ማለት ነው። ያ ኃይል ደግሞ ሞስት ፕሮባብሊ ልክ እንደ ገንዘቡ ሁሉ አብይ አህመድ ብቻውን የሚመራው የደን ተቋም አለ ማለት ነው። እነዚህ የደን ተቋማት ናቸው ከህግ በላይ ሆነው ሰውን እያፈኑ እንደልባቸው የሚያደርጉት ማለት ነው። የፌዴራል ፖሊስ ሰውን ከያዘ በ48 ሰዓት ውስጥ ፍርድ ቤት ማቅረብ ግዴታ አለበት። ያለዛ ይጠየቃል በህጉ። ያው ተወው ይጠየቃል። ዝም ብለህ እንደው ለይስሙላም ቢሆን። ነገር ግን ፌዴራል ፖሊስ ራሱን ነፃ እያወጣ ነው። ደመላሽ እያለ ያለው አልያዝኩም ነው የሚለው። ነገ ከነገ ወዲያ ተጠያቂነት ይመጣል ያላውቅም ነው እያለ ያለው። ስለዚህ ሌላ ኃይል አለ ኢትዮጵያ ውስጥ አፈና የሚያካሂድ የሚገድል የሚያስር ሌላ ኃይል አለ። ይሄ ኃይል ነው እንግዲህ እችን ሀገር እየበጠበጣት ያለው። ይሄ ኃይል ደግሞ በማን ነው የሚመራው ብትለኝ 100% እንደው ማምነው በውስጥ የሚነግረኝም አብይ አህመድ እንደሚመራው ነው። ወይ አብይ ወይ ደግሞ በጣም ሎያል የሆኑ ይሄን ስርዓት ለማስጠበቅ ወደኋላ የማይሉ በጣም ጥቂት ታማኝ የሆኑ ኃይሎች እየመሩት ያለ ነው የሚመስለኝ። ይሄም የሚያመለክተው ግን ምንድን ነው ብትለኝ ኢቭን በመንግስት ውስጥ ያሉ ሰዎች እንኳን ደህንነት እንደማይሰማቸው ነው። ይህን መንግስት የሚተቹ ቢኖሩ ነገ ከነገ ወዲያ እጣ ፋንታቸው ምን ሊሆን እንደሚችል የሚያሳይ ነው። አብይ አህመድ መንግስታዊ ተቋማትን እየዘለለ በራሱ መንገድ የሚፈጽመው አፈናና ግድያ ሌሎቹ በጣም እንደ ምንድነው ታዛዥ አገልጋይ አደግዳጊ ሆነው እንዲኖሩ የሚያደርጋቸው ነው። ይሄ ነው እንግዲህ አንዱ መለያው። ሁለተኛው ትልቁ ነገር ባለፉት 8 ዓመታት ኢትዮጵያ ውስጥ ሚዲያው ሳይዘግበው የሰብአዊ መብት ድርጅቶች ሪፖርት ሳያደርጉ ያለቀው ኢትዮጵያዊ ቁጥሩ እጅግ ብዙ ነው። የታፈነው ኢትዮጵያዊ ቁጥሩ እጅግ ብዙ ነው። አይ ቲንክ እነ ዶክተር ዳንኤል በቀለ በነበሩበት ጊዜ የተወሰነው ይመረመር ነበር። በኢትዮጵያ ሰብአዊ መብት ኮሚሽን ይወጣ ነበር ሪፖርቱ። እንደምንም ሄደው ኦሮሚያ እስር ቤት እንደምንም ሄደው አማራ ክልል ወይም ደቡብ እየሄዱ ይጠይቁ ነበር። ደፋሮች ነበሩ። አሁን ያንን ተቋም በራሱ ሰዎች አስያዘ። ጀግኖቹ የሰነድ ተቋም ተከራካሪዎቹ ለቀቁ ያን ተቋም። የሚጮህ የለም። አሁን ሚዲያው እንደምታዩት ታፍኗል። መጮህ አይችልም። ያለው ሚዲያ በሙሉ አደግዳጊ ነው፣ አድርባይ ነው።
ያለው ሚዲያ በሙሉ አብይ ባይ ነው ነው ያለው ሚዲያ በሙሉ ሰርቫይቭ የሚያደርገው በአብይ ሁንታ ነው። ገንዘብ የሚሰጠው ከአብይ ነው። የመረጃ የሚሰጠው ከአብይ ነው። ስለዚህ አሁን ይሄ ነፃ ሚዲያ ምናምን በዛ የሚነግዱት ሰዎች በሙሉ የአብይ ስርዓት አገልጋዮች ናቸው። የእሱን ስርዓት ለማቆም ነው ሌት ተቀን የሚሰሩት እንጂ የህዝብን ችግር የህዝብን አቤቱታ አጠቃላይ ከህግ ውጭ የሚሰሩትን ስራዎች የማጋለጥ ፓወሩም የላቸው። ያ ቢያደርጉ በአንድ ቀን ነው የሚመጡት። ተቋማቱ ስለተዳከሙ እነዚህ ሰዎች የፈለጉትን እያደረጉ ቀጥለዋል እና ትልቅ ወንጀል ነው ኢትዮጵያ ውስጥ። መቼም ይሄ መንግስት በሆነ አጋጣሚ ወድቆ ያው እንደምታውቀው ኢትዮጵያ ውስጥ የአንድ መንግስት ስርዓት እድሜ የዛ መሪ እድሜ ነው አይደል? መንግስቱ ኃይለማርያም ከሀገር ሲወጣ ኦኬ አፄ ኃይለ ሥላሴ ያው መፈንቅለ መንግስት ካሄደ ምናምን ግድ የለም ስርዓት። ግን መንግስቱ ኃይለማርያም ከሀገር ሲወጣ ፈረሰ ስርዓቱ። መለስ ዜናዊ ህይወቱ ሲያልፍ ኢህአዴግ ተንቆጣቆጠ። ኦኬ አሁን አብይ አህመድ ዩኒቨር ነው። በስ ግለሰብ ነን እኔም አንተም ነገ ኤቭሪባዲ ነገ ምን እንደሚሆን አታውቅም። ነገ ሳይሆን ኧረ ከሰከንድ በኋላ ምን እንደሚፈጠር አታውቅም። ህይወታችን በእኛ እጅ አይደለም። ኦኬ የብልጽግና እድሜ አብይ አህመድ እድሜ ነው። ነገ ያልታሰበ ነገር ሊመጣ ይችላል ኢትዮጵያ ውስጥ። ያን ጊዜ በሚመጣበት ጊዜ ይሄ ሁሉ ወንጀል ምርመራው አዲስ ስርዓት ሲመጣ ደግሞ መመርመሩ አይቀርም። ያን ጊዜ እነዚህ አሁን የሚያደገድጉ ሰዎች አልሰማንም ሊሉ አይችሉም። እኔ በጣም የማዝነው እንዲሁም ከሁሉ የኛዎቹን ምናምን ተዋቸው እነ ሙስጠፌ ለምሳሌ በጣም የሚገርመኝ ውጭ ሀገር የኖረ ነው፣ የተማረ ነው፣ ዳይናሚክ ነው፣ ጎበዝ ነው፣ ስለ ዲሞክራሲ ያውቃል። ወደ ስልጣን እንደመጣ የአብዲሌን ወንጀል ለማጋለጥ የቀደመው አልነበረም። ስለ አብዲሌ እዛ አንዴ ጉድጓድ ውስጥ ሰዎችን አስሮ ሲያሰቃይ ነበረ ምናምን እያለ ብዙ ዜና ሰርቷል። አንተ ከሙስጠፌ በቃ አይደል ትልቅ ለውጥ ነው የምጠብቀው፣ ትልቅ ዲሞክራቲክ በቃ በጣም ብዙ እንዲህ አይነት ነገሮች እንዲሰሩ ምናምን በቃ ቢሰሩ እንኳን የሚያወግዝ ሰው አድርገን ነው የምጠብቀው። ግን አይደለም እውነታው እንደዛ አይደለም። ሶማሌ ክልል ውስጥ የሚፈጸመውን ብታይ ከዛም ሌሎች አካባቢዎች የሚፈጸመውንም እነ ሙስጠፌም አፕሩቭ እያደረጉት ቀጥለዋል። ጤነኛ ሰው እኮ የለም። እነ ብርሃኑ እነ ምናምን ተዋቸው፣ ጀስት እነሱን ተዋቸው። አሚን ድሮ ብዙ አጠራጣሪ ስብናዎች ስለነበሯቸው ተዋቸው፣ ግድ የለም ፎርጌት። ግን እንደነ ሙስጠፌ አይነት ወጣት በደንብ ከድሮም ስርዓት ያልተነካካ ወይም ደግሞ ከዛም ትውልድ ብዙ እንትን ያላለ ሰው ለእውነት ይቆማል ብለህ ጠብቅ ነበር ፕሮፋይሉን ስታየው። ግን አይደለም። ነገር ግን እነ ሙስጠፌም ነገ ይሄ ስርዓት ሲወድቅ አላወቅንም ሊሉ አይችሉም። ልክ በአዴኖች እንደዛ ነበር ያሉት። ይሄ ሁሉ ሲፈጸም አናውቅም ነበር ነው ያሉት። ተጸጽተናል ብለው ነበረ። አስታውሳለሁ አቶ ደመቀ ንግግር ሲያደርግ ይሄ ሁሉ ሲፈጸም አናውቅም ብለው ነበር። ይሄ ሁሉ ሲሆን ምንም እንደማያውቁ ነበር። አሁን ያሉትም እየነገርናቸው ነው። ነገ ምን እንደሚሆን አይታወቅ፣ አናውቅም ነበር ሊሉ አይችሉም። በጣም ብዙ እየተገደሉ፣ በጣም ብዙ የታፈኑ፣ በጣም ብዙ የተጎሳቆሉ ያሉ ዜጎች አሉ። ለነዛ ድምፅ መሆን ካልቻሉ ነገ አንድ ነገር በሚፈጠርበት ጊዜ አናውቅም ማለት ከጥያቄነት የሚያድን አይመስለኝም። ፒተር መልካም ፋሲል፣ አመሰግናለሁ። እንዳልከው እንግዲህ የጊዜ ጉዳይ ነው። ደርግ ስልጣን ላይ ባለ ወቅት የሀገር ብቸኛ ወዳጅ ጠበቃ ሆኖ ራሱን ይቀርጽ ነበረ። ሕግን በመጠበቅም እንዲሁም ደግሞ ለሀገሪቷ በመቆርቆርም ነው ራሱን ይስል የነበረው። ግን ኢህአዴግ ወደ ስልጣን ሲመጣ የነበሩ የጨለማ ቤቶች ከሕግ ማቃቸው መግረፊያ ቤቶች እነኚህ ናቸው ብሎ በፎቶ በማስረጃ አድርጎ እንድንጎበኛቸው ሙዚየም ሰራላቸው፣ አሳየን። ኢህአዴግ ደግሞ እንግዲህ የዶክተር አብይ መንግስት ሲመጣ ስለነበሩ የግፍ እስራቶች፣ ግርፋቶች፣ ገራፊዎች እና ድብቅ ማሰሪያ ቤቶች ጭምር በኢቲቪ ሳይቀር እየተዘገበ አደባባይ ወጣለን። ይሄ መንግስት አሁን ደግሞ ፍጹም በህግ ጠባቂነት፣ በሀገር ወዳጅነት እና ለሀገር ተቆርቋሪነት፣ ለሰዎች አሳቢነት ራሱን ይስላል። ይሄ ከዚህ በፊት የነበሩ መንግስታት ሁሉ ባህሪ ነበር። ቀደም እንዳልከው ፋሲል፣ በጊዜው ደግሞ የዚህ መንግስት ድብቅ እስር ቤቶች ይገለጣሉ። የሚገርመው ጊዜው በኢህአዴግም በደርግም ከነበረው ይልቅ አሁን ማህበራዊ ሚዲያው የቴክኖሎጂው መዘመን ሰዎች መንግስት እስኪወድቅ መጠበቅ ሳይኖርባቸው በአደባባይ ያሉበትን ሁኔታ የነበረበትን ነገር
የማጋለጥ እድል ያገኙበትና የቻሉበት ጊዜ ስለሆነ ይሄ መንግስት ስልጣን ላይ ሆኖ ብዙ ወንጀሎቹ አደባባይ እየተገለጡ አሉ። ሆኖም ግን እንዳልከው መንግስት ደግሞ በሚቀየርበት ጊዜ ሁሉም ኃላፊ ነውና ያኔ ብዙ ነገሮች ደግሞ አደባባይ ይወጣሉ። ያኔ ምን ነው ዝም ባላልኩ ብሎ ከመቆጨት አሁን በሚወጡ መረጃዎች ላይ ተመስርቶ ድምጽን ማሰማት የተሻለ ነው ብዬ አስባለሁ። እኔ ለተጨቆኑና ለተበደሉ በግፍ ለተሰወሩ ሰዎች ድምጽ ሆኜ በሳሳትን እመርጣለሁ። ዝምታን መርጬ ወይም በዝምታ ውስጥ የዚህ ግፍና ጭቆና ተባባሪ